ስለምን በርሶ ላይ ለዓለማት እዝነት አላህ የላከዎት የአላህ መልእክተኛ ተያዝኩኝ በፍቅሮት። መሃይማን ህዝቦች ይቀጣጥፋሉ፣ ስሞትን ለማጥፋት ወዳንቱ ይዘምታሉ። በፊደል ሲዘምቱ በፊደል ዘምታለሁ፣ ጦርም ከመዘዙ ሞትሎታለሁ። የአላህ መልእክተኛ አንቱ አስተማሪ፣ አንቱ ጥበበኛ፣ አንቱ ሀገር መሪ። ጠንካራና ጎበዝ ደግ ሰው መሆኖ የሌሎች አንደበት የመሰከራሉ። የአላህ መልእክተኛ አንቱ ተናፋቂ፣ አንቱ ታማኝ ነብይ አደራን ጠባቂ፣ አንቱ ሰው ሲታመም ሲቸገር ጠያቂ። ስለምን በርሶ ላይ ይቀጣጥፋሉ? በሐሰት ፊልማቸው ስሞን ያጎድፋሉ። ስለምን በርሶ ላይ ክፋት ይጽፋሉ? እውነታውን ማጥፋት እንዴት ይችላሉ? አስበው ከሆነ እርሶን ሊያራክሱ አላህን ያከበሩ ያላቁ ከነርሱ። በላጭ ኖት ከሁሉም አሽረፉል ከልቁላህ፣ በዝነት የተላኩ ለዓለማት ሁላ። አይሆንላቸውም አይሳካም ከቶ የእርሶን ስብዕና ባህሪውን አይቶ የሰጡትን ትምህርት መልእክቶትን ሰምቶ አይተናል ባለም ላይ ተከታዩ በዝቶ። እኚህ ቀጣፊዎች አላህ ይባቸው፣ አላህ ማስተማሪያ መቀጣጫ ያርጋቸው። ስለሰሩት ክፋት ዋጋውን ይስጣቸው። አሚን በሉ እናንተም አላህ ያዋርዳቸው።